ሕያውን ከሙታን መካከል ለምን ትፈልጋላችሁ? እርሱ እንዳለ ተነስቷል። እዚህ የለም። ሂዱ ለገሊላ ይቀድማችኋል። ወንድሞቹ ንገሩት። እዛ ነው የምታገኙት። እኛ ሕያውን ከሙታን መሃል አንፈልግም። እኛ ሕያውን ከሙታን መሃል አንፈልግም። ምክንያቱም እርሱ ሊሞት ይገባዋል። ከሞተ ሁለት ቀን መቃብር ውስጥ መዋል የግድ ይላል። በሶስተኛው ቀን ሞትን መቃብርን ድንጋይ አሸንፎ ተነስቷል። ሞት ድል በመንሳት ተሸንፏል። ፋሲካችን ክርስቶስ ታርዶልናል።